የታኘከ ማስቲካ መለጠፍ ወደ አርትነት የተቀየረበት ሀገር ነው ያለሁት። እኔም ይሄንን አርት መቀላቀል ስላለብኝ ማስቲካይን አኝኬ ለጥፍ ያለው አፌ ውስጥ ትንሽ ማስቲካ የነበረችው። አብዛኛው ሰው ግን እዛው አካባቢ ገዝቶ አኝኮ ነው የሚለጥፈውና ትላልቅ ነው የሌላው ሰው፣ የኔ ትንሽ ናት። ይሄ ሁሉ ግድግዳውን ሞልቶት የምታዩት የታኘከ ማስቲካ ነው። ኢትዮጵያ ውስጥም በየቦታው እያኘክን ከምንጥለው ለምን እንደዚህ አንሰራም? ደግሞ እንደዚህ በማለቴ ኮሪደር ልማት አበላሸሽ ተብዬ ሌላ ነገር እንዳይመጣብኝ እንጂ ወደ አርት ብንቀይረው ያው ሰው መጥቶ የሚያየው ነገር ይሆናል አይመስላችሁ? ይሄ ሲያትል ውስጥ የሚገኘው ገምዋል ነው። በ1990ዎቹ ነው የተጀመረው እና እዚህ አካባቢ ማርኬት ቲያትር አለን። እዛ ቲያትር ለመግባት ሰዎች ቆመው ሲጠብቁ መለጠፍ ጀመሩ ግድግዳ ላይ። መጀመሪያ ላይ ቲያትሩ ጋር የሚሰሩ ሰዎች ለማጽዳት ሞክረዋል። ከዛ በኋላ ግን በቃ ሎካል አትራክሽን እንዲሆን አክሰፕት አደረጉት። አሁን ሰው እየመጣ ፎቶ ይነሳበታል፣ ይጎበኘዋል። እዛው አካባቢ ስትቆሙ ሽታ አለው። መጥፎ ሽታ አይደለም፣ በብልጋም ሽታ አይነት ነገር ነው ያለው። እዚህ ማስቲካ ያለበት ቦታ ፓይክ ፕሌስ ማርኬት ይባላል። በጣም ብዙ የሚሸጡ ነገሮች አሉ እዚህ። እሱን ዞር ዞር ብዬ ጎበኘው። ከማርኬት ፕሌሱ ፊት ለፊት ደግሞ የዓለማችን የመጀመሪያው ስታርባክስ አለ። እንደምታዩት ሰው ለመግባት ተሰልፏል። እኔ ግን እዛ የመግባትና የመሰለፍ እቅድ አልነበረኝም። በውጭ በኩል ካየሁት ይበቃኛል ብዬ የሲያትልን ጉብኝት ቀጠልኩ። ከዚህ በኋላ ያየኋቸውን ነገሮች ደግሞ በሙዚቃ ነው ማስገባላችሁ። ኢንጆይ